ይቻላል። እግዚአብሔር ሆይ እግዚአብሔር ማለት ይቻላል። ያንን አይደለም እግዚአብሔር እየፈለገ ያንን ባሊፖላ አይችልም። እኔ አቅም የለኝም። ብር ሊኖርሽ ይችላል፣ ውበት ሊኖርሽ ይችላል፣ ብዙ ማድረግ የምትችል ጉዳይ ሊኖርሽ ይችላል። አይችልም ይጻውቱ ካንተ አይችልም ካንተ ውጭ ብሎ ማመን በልብ ማመን ማለት አሜን ነው ወይ? አይችልም ትችያለሽ እኮ ነገሩ ግን አይችልም። ዳዲ ያላንተ አይችልም። አቅም የለኝም። መስረቅ እኮ ትችላለህ፣ መደባደብ እኮ ትችላለህ፣ መዋሸት እኮ ትችላለህ፣ ግን አይችልም ብሎ ማለት እግዚአብሔር እንደመታመን አሜን ነው ወይ? እንደዚህ አይነት ሰዎችን እግዚአብሔር የተባረኩ ናቸው ይላል። ግን በሆነች ነገር ላይ በጥቂትዬ ጉዳይ ላይ የሚመኩትስ አንድ ጊዜ ሁለት አባቶች እያወሩ እንዲሁም ሁለት አባቶች ታክሲ ውስጥ እያወሩ እግዚአብሔር ይመስገን ስለኔስ ልጄ እያለ በልጁ ይመካል። ያኛው ደግሞ ምንም የለውም ምን ያውራ ማለት እምነትን ስላስተምረን ሲፈልጎ በቃ እንደዚህ አይነት ቦታ ላይ አውለኛል። አንተ ጊዜ በቃ እግዚአብሔር ይመስገን ልጄ እንደው ሳይታሰብ ዲቪ ደረሰውና አሜሪካን ያለው እንደው ሁሉ ጊዜ በቃ አረ ምንም አሳልፎብኝ አያውቅም። ምንም በቃ አንሶብኝ አያውቅም። በማን እየተደገፈ መሰላችሁ? በልጁ ልጁ ነገር ሆናል ቢባል ይሰው የባይወጣ ታገኝ ፊንግል ነው። በማን ስለምን ነው? በልጁ ስለምን በጌታ በኢየሱስ ክርስቶስ ነው። ከምድራዊ ኮልከት አይኖቻችሁን ከለከልኩ። አሜን። አረ ተከለከለ ይሆን? አሜን። ስላልተከለከለ ነው እዚህ ያለ ነው። እኔ ሀብት ስላልተከለከልኩ ነው እዚህ ያለው። እንደዚህ አፈር ቦታ የሚሳብከው ስላልተከለከለ ሆነ። ያልተከለከለልኝ ነገር አለ ዛሬ ሁሉት ይባላል። አሜን። በእግዚአብሔር ስለሚታመን ትንሽ ይሄኛውን ካሳያችሁ ትንሽ ሌላ ጊዜ መጣጣታል። አሁን በእግዚአብሔር ስለማታመን በእግዚአብሔር የሚታመን እምነቱም እግዚአብሔር የሆነ ሰው ምንድነው ላይ ብሩክ ነው። በውሃ አጠገብ እንደተተከለ በምን አጠገብ? በውሃ አጠገብ እንደተተከለ ስሩንም እንደሚዘረጋ የት ነው የሚዘረጋው? በደንብ ስሙኝ። እቺን ቦታ ያዙትና በእግዚአብሔር የሚታመን ሰው እምነቱ ማን የሆነ ሰው እንደነ ሰው ምን የሆነ ሰው ነው ይላል። የቅድሙ ሰውስ በሰው የሚታመን ምን የሆነ ነው ይላል። የተረገመ ነው ይልና የተረገመበትን አይናገርም። የተረገመበትን ዋን በቁጥቋጦ ሁለት ምድረ በዳ ሶስት በጨዋማ ስፍራ አራት ማንም በሌለበት የመረገሙን ሁኔታ ይናገራል። የሚረገምባቸው ሁኔታዎች ያለበት ሁሉ ቁጥቋጦ ይሆንበታል፣ ምድረ በዳ ይሆንበታል። ውሃው ራሱ ጨዋማ ይሆናል። ምንም ነገር ፍሬ እንዳያፈራ የሚያጨነግፍ ይሆናል። ግን በእግዚአብሔር የታመነ ሰው ላይ አረ ይህ ሰው ዛሬ ያርግሽ አንቺ። አንዱ ሰው አንተ ይሁን በኢየሱስ ስም። አሜን። ትንሽ ተናገር ይጸል ጀለቲ መረዳነ ተመከላ በጀለቲ አመከው በያለኒ አገበኒ ኑና ገንደኒጋ ኑና ገንደኒ አመልት በዘተ ተወዳኒጋ ጀለቲ መረዳነ ተመከላ በጀለቲ አመከው በያለኒ አገበኒ ኑና ገንደኒጋ ኑና ገንደኒ አመልት በዘተ ተወዳኒጋ ለገነገ ተደየም ኮትጋዘ የም አኒ ብዘት ደራሪ ሁላደ አዲ ወገዱ ደደደ ዘመነ ገበነ በለለለ ገሳኒ ኢየሱስ ገመድ አንተ ባሪኮ ገበነ በለለለ ገሳኒ ገበነ በለለለ ገሳኒ ገበነ በለለለ ገሳኒ ተዛውራንካ ኢየሱስ ኪቴ ሆራ ይሁን አሜን። መቱራ ከሙካኔ ሆራ ይሁን አሜን። አሳባሪ ሾክ ብሎ አሜን አሜን አሜን።
እና በእግዚአብሔር ስለመታመን መጽሐፍ ቅዱስ ምን ይላል መሰላችሁ? በተለይ በዚህ ታች ሉቃስ 17 ላይ ሉቃስ 17:6 አካባቢ ቢታዩ እንደዚህ ይላል፣ እናንተ እምነት ቢኖራችሁ እና ባትጠራጠሩ ይህን ሾላ ተነቅለህ ወደ ባህር ሂድ ብትሉ ይሆንላችኋል። ማርቆስ ላይ ደግሞ ማርቆስ 4:31 አካባቢ ላይ እንደዚህ ይላል፣ የእግዚአብሔር መንግስት ይላል የእግዚአብሔር መንግስት እንደ ሰናፍጭ ቅንጣት ናት ይልና ሰናፍጭ ቅንጣት ይላል። ሰናፍጭ ቅንጣት ከዘር ሁሉ ትንሽዬ ናት ይላል። ከምን ሁሉ? ከዘር ሁሉ ስንት ናት? ትንጥዬ ናት። ሰናፍጭ አሳያችኋለሁ። አሁን እምነት ለመናገር ብዬ ነው። ከዘር ሁሉ ትንጥዬ ናት ይልና ስትዘራ ስትበቅል ከሁሉም አጥቅቅ ምን ትሆናለች? ትበልጣለች። ለምንድን ነው ከእግዚአብሔር መንግስት ጋር እየተመሰለችው የሚለው? ከመንግስቱን ሌላ ነው። እዚህ ያልጨረስኳቸው ብዙ ትምህርቶች አሉ። በነገራችን እግዚአብሔር ጊዜ ሲተናል። አሜን ነው ወይ? በደምብ አሜን በሉ። እና አሁን እስራኤል እያወራ ጌታችን ኢየሱስ ክርስቶስ አንድ ጊዜ ደቀ መዛሙርቶቹን ይዞ ወደ ኢያሪኮ እየሄደ ነው። እየሄደ ሳለ ተራበ። ለምንድን ነው የተራበው? ቀን ሳይበላ ውሏል፣ ሌሊት ሳይበላ አድሯል። እኔ አምላክ ዳዲ እኮ በጣም ይገርምኛል። ኢየሱስ ራሱ የሚገርምኝ አምላክ ነው። ሳይበላ ዋለ የሚባል እኮ ዝም ብሎ ፈልጎ እኮ አይደለም። ይህ አንድ ቦታ ላይ ኢየሱስ ላይ ይንጠለጠሉበት ነበር። የሚፈጥር ቦታ አንድ ውስጥ ተቀርሽ ምን ይውሉበት ነበር? ይንጠለጠሉበት ነበር ማለት ያላደረሰ ማዳረስ አልቻለም። ቁርስ የሚበላበት ጊዜ የለው፣ ምሳ የሚበላበት ጊዜ የለው፣ የሆነ ነገር ቆርሶ የሚበላበት ጊዜ የለው። አይደለም መብላት ይንጠለጠሉበት ነበር ይላል። He's always on time። በሳቱበት ጊዜ ነው የሚሄደው አምላካችን። ይንጠለጠሉበት ነበር ስለነበረ ቀኑን ሙሉ ሳይበላ ስለዋለ ሌሊት ደግሞ እናንቺ አንያቴ ለኔ በለቀና ገዳም ባዲ ኢየሱስ ተራራ ይወጣል። ተራራ ሌሊት ይከብዳል። እኔ ተራራ ረጅም ታሳልያለሁ። ከጅሜ አስመልጦኛል። እኔ ጌታ ከተለያየ ነገር ከሌባ አስመልጦኛል። ሐዋሳ ታወር ላይ ከሚበላ ነገር ይኸውላችሁ፣ ሌሊት ማለት ተራራ ይከብዳል። የቀኑ ጤዛ ነው የሚያገኛችሁ። በተለይ ነጋካ አካባቢ ያቺ ሰውነት አይመስልም፣ ደርቆ ያስብላል። ሌሊት ሙሉ አንቺ እንደው ተራራው ተጸልይ እየጸለሽ ልትይ ትችያለሽ። የሆነ ብርድ ይዞሽ፣ የሆነ ፍርሃት ይዞሽ ከውን ጅብ ሊመጣ ይችላል፣ የሆነ ነገር መጥቶ ይተናኮለኝ ይችላል እያልሽ እየሰጋሽም ሊሆን ይችላል። በተለይ እኔ ብቻዬን አድሬያለሁ። ከውን ጅብ መጣ፣ የጅቡ አይነት የሆነ እሳት እያቀጣጠልኩ ብቻዬን ሾቆላ የሚባል ተራራ ሙሴ ተራራ የሚባልበት አድያ መሀል ጃድናል። አረጂ ጌታ ዛሬ ያስፈልጣል። ካልቀባይ ተብሎ ቀባይ ሲያዝና ተቀበለች። ቀባይ ማለት ቀባይ ሲቲ ባንቺ ላይ እግዚአብሔር ይሰራብሻል። ሾላችሁ ልንገራችሁ፣ ሌሊቱን ሙሉ እየጸለየ ስለሚያድር ሌሊቱ ሙሉ ጸልዮ ወርዶ ስማቸውን ጠራ ይላል። ፕሮፌሲ የሰው ስም ጠራ። ምን ብሎ ሌሊት ሙሉ አይወልሽ እንደው ከመሬት ተነስቶ ለምስ የሚጠራ ብዙ ጊዜ ስም ሲጠራ ስም ቁጥር ሲጠራ የሆነ ነገር የምትሉ ሰዎች አላቸው። ዝም ብሎ አይጠራ። እባካችሁ ድንገራችሁ፣ ዝም ብሎ አይጠራ። ስም የሚጠራው የሆነ ነገር ሁሉ ሌሊቱ ሙሉ ሲጸልይ ያደረጋል። ስማቸው